ፓኪስታኒ ጥበሱ፣ ናይጄሪያ ጥበሱ፣ ባንጋሊ ጥበሱ ይሻላል፣ ያከብርሻል። ልጅሽንም አይከዳብሽም። 24 ሰዓት ሰርቶ ያኖርሻል። የፈለግሽው ኑሮ ባይሆንም ማለት ነው። ፓኪስታኒ ልጁን አይከድም፣ ህንዱ ልጅ አይከዳም። ናይጄሪያ ልጅ ብታረግዥለት ቤቢ ብሎ ደስ ብሎት ነው። ጌታ ምስክሬ ነው። ተከብረሽ አስከብሮሽ ነው የሚያኖርሽ ባለው ነገር ማለት ነው። አይክድም። እንደዚህ የጎረጎረው የኛዎቹ እግዚአብሔርን የማይፈሩ ስለሆነ ይቅርባችሁ። ከዛ የሰጠነት ይዛቸው ወይ ፓኪስታን ይኸውላችሁ፣ እኔ ልንገራችሁ፣ አበሻ ወንዶች አሉ ፓኪስታን ምንድናቸው ፊሊፒኒ ቺክ የያዙ። አንዷ እንዲህ ነው የምታጥበው፣ እንዲህ ነው የምታሽከረክረው ቀን ከሌሊት እያሰራችሁ። ለራሱ ዜጋ ሲሆን ግን የዜጋውን የገዛ ዜጋውን ገንዘቧን ሙጥጥ አድርጎ በልቶ ተጫውቶባት አስረግዞ ዞር አላቅም። የኔ አይደለም ሴት ቀሚስ ስር ተደብቆ ሴታ ሴት ማለት ነው የኛ ወንድ